ማዘርዬ እውቱ ለአንቱና ለማዘር ለበዓል ስጋ እንድትበሉ ብለን ስጋ ይዘንሉ መጥተው ስጋ ነው ይሄ ስጋ ነው ስጋ አያጀባ አሜን 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 ዲንም ጀባ አሜን አልጋውንም ባንዲራውንም አማን አርጎ በህያችሁ በስለው ይዛችሁ መግባት አሜን ለቤተሰባችሁ አሜን ሞተም እንዳለ ለጀነት አሜን ያለውንም ለክብረት አሜን ለጊዜያችን መጀን አሜን ሸህረ ረመዳን መጀን አሜን ዘካውን እንግዲህ በዲህና አውጣችኋልና እኛ ስጋም ወርናል መረቃም ወርናል አናገኝም በረካ አላህ አሜን አሜን በትልቁ ታላህ ቤት ታላህ ቤት ታላህ ክብር አላህ አሜን የሞቱትን ለጀነት ያሉትን ለክብረት አላህ ያርጋችሁ ዲነል እስላምም አላህ ያጣቅባችሁ አሜን ክብር አላህ ያርጋችሁ አሜን በምን አስባችሁ ትናንት መተን ነበር ታጁ ጋር ፋዘር እቅድ ይዘናላችኋል ያላችሁናችሁ አዎ እውት እንግዲህ የምታያችሁ በደሴ ዙሪያ በጅብጉሪ አካባቢ እንገኛለን እንደምታዩት እንግዲህ አሜን ካዲያን ያለ ያርጋችሁ ይሄው ስጋው ላይ ለሁላችሁም ያምንዲን ነው ማዘሪ ላንቱ ለሁለታችሁ ያበሰለ የሚያበላው ማን ነው ለእናንተ እሷ ነች ሌላ የሚረዳችሁ ሰው ምናምን አለ እንዴ ሰው አለ እንዴ ያላህ እንጨት የሚፈርጥልን ሁለታችሁም መንቀሳቀስ አትችሉም አይናችሁ ማየት አይችሉም ምን ትችላለህ አይናችሁ አይኔ እኮ እሷም አይናችሁ ማየት አይችል ፋዘርም እዛ አይና ሁለታችሁም አይናችሁ ማየት አይችል አይዟችሁ ሌላም ጊዜ ምን መጣ ይሆናል እሺ ስለዚህ እሳቸው ናቸው እያበሰሉ የሚያበሏችሁ ላንቱም እንግዲህ ያው የከብት አትበሉም ቀጣይ ደግሞ ኢንሻአላህ አገሯ መቸላ ነው እህት ያለ አሁን የጾሙ ተፈታ ልውሰድሽ እያለች እነሱ አሁን እንግዲህ ውድ ቤተሰቦቻችን እንደምታዩት እንግዲህ ይሄ የሚኖሩበት ነው በደሴ ዙሪያ ሀራውበሮ ወይም ደግሞ በተለምዶ ጅብጉሪ በምትባለው አካባቢ ነው የሚኖሩት ሁለታቸውም አይነ ስውር ናቸው ክብር አላህ ስጋ ጌታ ያብላይ ሰፊ አላህ አልሐምዱሊላህ ረቢል ዓለሚን ክብር ሁኑልኝ አሜን ፋዘሪ እንደው ክበሩልኝ አሜን ኧረ ይኸው እኛ ስጋ ልጁ አንደኛው ኬቢ የሚባል ሀገር